በጣም ከባድ ጊዜ ነበረና የዛ ጊዜ ነው እንደውም ይሄ ኤክስትራ መክሳት ሆኖ ክስት ብዬ የነበረ በቃ በጣም ከስቼ ነበር። በቃ መክሳት ስላችሁ ክስት በጣም ስከሳ ያምርብኝም በነገራችን ላይ በጣም ከስቼ ነበረ። ህመም ታምሜ ነበረ። በዛ ሰዓት ላይ ሱስ ጀምሬ ነበረ። በጣም ብዙ ሱስ፣ መቃም፣ መጠጣት፣ ማጨስ ምናምን እግዚአብሔር ምስክሬ ነው የምሬን ነው የምላችሁና ያ ሰዓት ለኔ በጣም ከባድ ጊዜ ነበር። በጣም ማለት ነው እና ያ ጊዜ ላይ በጣም ተጎድቼ ነበር። ከዛ በኋላ ነው ከዛ ተነስቼ ወደ ቱርክ ሄድኩት። ያቺ ታይም ናት እንደውም መልኬ በጣም ጠፋ የሚባለው እንጂ እኔ በልጅነቴ በጣም ቆንጆዬ ልጅ ነበርኩ። እናቴ ትሙት ታውቃላችሁ። ይሄ ራሱ እናቴ ከሞተች በኋላ ነው ራሱ የመጣብኝ ይሄ ማለት ነው። እናቴ በሞተችበት ታይም ማለት ነው ይሄ ነገር የመጣብኝ ይሄ ማለት ነው። እና በጣም ቆንጆዬ ልጅ ነበርኩ በልጅነቴ በጣም ነበር የማምረው። የሰፈሬ ልጆች ይናገሩ ጌታ እንደውም አሁን አላምርም። የዛኔ በጣም ቆንጆ ነበርኩ። የሚገርማችሁ ነገር የቴዲ አፍሮ ኮንሰርት ጊዜ ሳይሽ ደንግጬ ነበረ። የቴዲ አፍሮ ኮንሰርት ጊዜ ማለት የቴዲ አፍሮ ኮንሰርት ጊዜማ ለአንድ ቀን መጥቼ ነው ከቱርክ። ደህና ነኝ እንደውም የዛኔ በጣም ደህና ነበርኩ። ቱርክ ሂጄ ነበረ የዛኔማ። ኖ የዛኔማ በጣም ቆንጆ ነበርኩ ማለት ትችላለች። ከሆነ እየተመለሰ ያለበት ሰዓት ላይ ነበረ። ሰውነት እየተመለሰ የነበረ ሰዓት ላይ ነበረ። ማርያምና እውነት ነው። ውዴም ቆንጆ ነበረች። እናቴም በጣም ቆንጆ ነበረች። እና ይገርመኛል እንደዚህ አሁን እንደዚህ ምናምን ስትሉ ያስቀኛል። ራስሽን ተንከባከቢ ውድዬ። ከዛ በኋላማ ራሴ መንከባከብ ጀመርኩ። ለዛ እኮ ነው ማር እያማረኝን እያማረጥኩኝ ቁጭ ብዬ የምበላው የኔ ፍቅር። ደጀኔ ከቆይ ቱርክ ከመሄድሽ በፊት ከነሰናይት ወንዷ ጋር የገጠመሽ ጊዜ አስታውሳለሁ። አዎ የዛንዴ ጊዜ ትክክል። በጣም ብዙ ሰው ኮመንት ያደርግ ነበረ። ትዝ ይልሻል ፌስቡክ ላይ ምናምን ስለቅ ብዙ ነገር ነበር የሚሉኝ። ያ ታይም በጣም ከባድ ጊዜ ነበር ለኔ። በጣም ከባድ ጊዜ